ሰላም እንዴት ናችሁ? ኤልሳቤት ነኝ የሽያጭ አማካሪ። ቤት ላይ ኢንቨስትመንት ለማድረግ እያሰባችሁ ላላችሁ ሰዎች አንዳንድ ነገሮችን እስቲ እንነጋገር። ሁለት አይነት የኢንቨስትመንት አይነት አለ። አንደኛው ፕሮግረስ ላይ ያለ ቤት ሲሆን ሁለተኛው ደግሞ ሙሉ ለሙሉ የተጠናቀቀ ቤት ነው። እስቲ ስለ ፕሮግረስ ላይ ስላለ ቤት አንዳንድ ነገር ልበላችሁ። አንደኛ ከዋጋ አንፃር በጣም ቆንጆ ነው፣ በቅናሽ ዋጋ ነው የምታገኙት። ሁለተኛ ደግሞ ሎኬሽን እና ሳይዝ ማለትም ለምሳሌ አንደኛ ላይ ልታገኙ ትችላላችሁ ከፍ ሳይል ሽያጩ ልታገኙ ትችላላችሁ። ሶስተኛው ደግሞ እንደነገርኳችሁ ከትንሽ ጊዜ በኋላ ከ2 ዓመት ከ3 ዓመት በኋላ አትርፋችሁ በደንብ ልትሸጡበት የምትችሉት ነውና ይሄኛው አንደኛው አማራጭ ነው። እስቲ እናንተ ስለዚህ አንዳንድ ነገር ኮሜንት ላይ ጻፉልኝ። ሁለተኛው ደግሞ ያለቀ ቤት ነው። ያለቀ ቤት ያው ሙሉ ለሙሉ የተጠናቀቀ ስለሆነ ወዲያውኑ ገዝታችሁ ማከራየትም ሊሆን ይችላል፣ መልሳችሁ መሸጥም ሊሆን ይችላል። ብቻ ኢንቨስትመንት ለማድረግ ያሰባችሁ ሰዎች ኮሜንታችሁን እጠብቃለሁ። በተጨማሪም ደግሞ ከታች በማስቀምጠው ስልክ ቁጥር ይደውሉ። እዚህ አይነት የቤት መረጃ እንዲደርሳችሁ ፎሎ ማድረጋችሁን እንዳትረሱ። መልካም ቀን ባይ